ነፍሰ ጡሩና ሁላ ትቀጠቀጣለች። አስቡ፣ 2 ነፍስ ነው የጠፋው። 2 ነፍስ፣ 1 ነፍስ፣ 2 ነፍስ ነው የጠፋው። አይሰሙም፣ ሴቶች አይሰሙም። ናይስ ወንድ ትተው መልካም ሰው ትተው እቀይረዋለሁ ብላ ነው የምትሄደው። ሴት ልጅ ህይወቷን አታ ትመጣለች። ስትጸጸት ብዙ ሲንግል ማም የበዙ በዚህ ነው። መልካም ሰው ትተው የማይረባ ሰው ጋር ሆነው ብዙ ጊዜ ህይወታቸው የተበላሸው በዚህ ነው። ጥገኛ የመሆን ነገር ነው ሴት ልጅን ብዙ ጊዜ ጎዳት። ጥገኛ እንዴት ነው አንቺ 25 ዓመት 26 27 ዓመት ሆነሽ ጥገኛ የምትሆኘው? እንዴት ነው? ለምን ባል ባፍንጫ ወጣ ምን ያደርግልሻል? ራስሽን ስቺ ክብሩ አለሽ፣ ሞገሱ አለሽ፣ የሚስትነት የትዳር ሞገሱ አለሽ። ዝም ብለሽ መግባት የለብሽ። ይቺን የመሰለች ልጅ ስንት ነገር መስራት የምችል ልጅ ለእኔ ካልሆንሽ ለማንም አትሆኝም የሚሉ አስተሳሰብ ያላቸው ወንዶች አሉ። ለእኔ ካልሆንሽ፣ እኔን ካልወደድሽ፣ ከእኔ ውጪ ሰው ካየሽ ብሎ ህይወት። ሴቶችም እንደዚህ አሉ። ቀናተኛ መረን ሴቶች አሉ። ቀናተኛም የሚዘገንን ቅናት ያላቸው ውሃ ቀጠነ ብለው የሚቀኑ። ይሄ መውደድ አይደለም፣ መውደድ አይደለም። ኢንሴኪውር የመሆን ነው። በራስ አለመተማመን፣ የበታችነት ስሜት ያላቸው ሴቶች አሉ። ኢንሴኪውሪቲ፣ በራሳቸው የማይተማመኑ ሰዎች ይደነግጣሉ። ዝም ብለው ይደነግጣሉ ከመሬት ተነስተው።